አለብን። ባይ ዘ ወይ መሬት ላይ ያለው ነገር በሙሉ እኔ ብዙ ጊዜ ስለ ኢንቴግሬሽን ስለ ስዊዝ ወረቀት ምናምን ኢንፎርም አድርጋችኋለሁ። አስቀድማችሁ የእግዚአብሔርን አምላክ መንገድና እሱን ጥበቡን ያዙ። እንዲያውም ምን የሚባል አባባል አለ? የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ቅን መሆን ባይዘው ለራስ ነው ባይዘው። እኛ ቅን በሆን ቁጥር ሰዎችን በረዳን ቁጥር በረከቶች ወደ ልጆቻችን ወደ ራሳችን ተመልሰው ይመጣሉ ማለት ነው። የሰማይም የምድርም ጌታ በዝቶልናል የእጅ ስጦታ በጎነትህ ቸርነትህ ረድቶናል ግሩም ስምህ። አብራችሁ ከኔ ጋር ሆኖ አመሰግናችኋለሁ። አንዳንድ መንገዱንም ሃይዌይ ምናምን ኤቭሪቲንግ አሳያችኋለሁ። ከኔ ጋር ስለምትሆኑ አመሰግናለሁ። እወዳችኋለሁ። እንግዲህ መንገዳችንን ጀምረናል። እግዚአብሔር አምላክ መንገዳችንን ይባርክልን። የሰማይም የምድርም ጌታ በዝቶልናል የእጅ ስጦታ በጎነትህ ቸርነትህ ረድቶናል ግሩም ስምህ ይላል። እንግዲህ የእግዚአብሔርን ስም በመጥራት ጀምረናል። ባይዘዌ ባይብል ላይ አንድ አባባል አለ። ምን ይላል? በለሷን የጠበቀ ፍሬዋን ይበላል ይላል። እና ማለት እኛ በትዕግስት ሁሉን ነገር ከጠበቀን እግዚአብሔር አምላካችን ደግሞ እሱ ሁሉን ነገር ያሳካልናል፣ ሁሉን ነገር እንደሚሆን ያደርገዋል ማለት ነው። ስለዚህ በሱ ላይ እምነት ማድረግ አለብን። ባይ ዘ ወይ መሬት ላይ ያለው ነገር በሙሉ እኔ ብዙ ጊዜ ስለ ኢንቴግሬሽን ስለ ስዊዝ ወረቀት ምናምን ኢንፎርም አድርጋችኋለሁ። አስቀድማችሁ የእግዚአብሔርን አምላክ መንገድና እሱን ጥበቡን ያዙ። እንዲያውም ምን የሚባል አባባል አለ? የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ከዛ እግዚአብሔርን መፍራት የሱን ሕጎችን ማክበር ከጀመር አይደለም የስዊዘርላንድ ወረቀት ይቀርና የሰማይ መንግስት ራሷ መንግስተ ሰማያትን ብርሃኗ ከምድር 7 እጅ የሚያበራዋን ስለተሰጠን እግዚአብሔር አምላክን በትዕግስት መጠበቅ የሚመስሉት ነገር የለም ማለት ነው። ስለዚህ ሁል ጊዜ እንደዚህ በመረዳዳት ባይዘው በእንደዚህ ነገር ስሪላንካውያን በጣም ጎበዞች ናቸው። ቅንነት በጣም ኢምፖርታንት ነው ማለት ነው። ቅን መሆን ባይዘው ለራስ ነው ባይዘው። እኛ ቅን በሆን ቁጥር ሰዎችን በረዳን ቁጥር በረከቶች ወደ ልጆቻችን ወደ ራሳችን ተመልሰው ይመጣሉ ማለት ነው። ስለዚህ እስኪ ትንሽ ደግሞ ያያችሁ ልጠምዝላችሁና voilà, this is a highway of Switzerland. Actually maximum Switzerland 120 km/h ነው። ግን ሴፍ ለመሆን እንደየቦታው እንደ ስራ ቦታው እንደሚሰራበት አንዳንዴ ስራ ነገር ካለ 60 80 የሚያደርጉታል። ልጆች ስትይዙ ደግሞ ነው የምመክረው ሁሉ ጊዜ to the right side ያለውን ይዛችሁ በ80 ወይም በ100 መሄድ ሪኮመንድ ይደረጋል ማለት ነው። ተመስገን ነው የሚባለው። ተመስገን እንዳለው ዲያቆና ዘማሪ አቤ ተመስገን ምስጋና ስላሰባሰብከን እግዚአብሔር ተመስገን ይላል። ወይ ደግሞ በጣም ወዳት መዝሙር ልዘምርላችሁ። የዲያቆን እንዳልካቸው መዝሙር በጣም የድሮ መዝሙር ነው። በጣም ነው የምወደው። ምን ምትለው መሰላችሁ? ሰላሜ ባንተ ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ላይ ያለችው ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔም እሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት አይደለም ይላል ማለት ነው። ሰላሜ ባንተ ነው የኔ ጌታ፣ እረፍቴ ባንተ ነው
አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ ጨለማዬ ባንተ በራልኝ ከሰው ትከሻ ወረድኩኝ የምመራበት ዱላዬ ባንተ ተጥሏል ጌታዬ አሁን በግላጫ ያለው ሙሉ ሰው ባንተ ሆኛለሁ። ቅንነት is very important። ወንድማችን ስራ በመጀመሩ ጓደኛው ስላስገባው እሱም አሁን ራሱ ቤተሰቦችን ማምጣቱ የእግዚአብሔር በረከት ነው። this is a cross በእርሱ ቁስል እኛ ተፈወስን እንዳለው እኛም ከክርስቶስ የምንማረው ባይዘው የጌታችን ኢየሱስ ክርስቶስ ትልቁ ትምህርት እዚህ ምድር ላይ በነበረበት ታይም ላይ ራሳችሁን እንደምትወዱ ጓደኞቻችሁንም ጠላቶቻችሁንም ውደዱ ነው የሚልና መከባበር መፋቀር ይኖርብናል ማለት ነው። አንዳንዴ ሰዎች ከአቅማችን በላይ ከሆኑብን መተው የሚባል ነገርም አለ። በዛውም ስዊዘርላንድን እየጎበኛችሁ ስዊዘርላንድ እንደምታዩት በጣም ሃይዌይዋ በጣም ግሪን ምድራዊ ገነት የምትባል በጣም ኒት ጫማ ራሱ የማይቦረሽባት ሀገር ነች። ንጹህ ከመሆነች የተነሳ ማለት ነው። ዋን ዴይ እኔም ህልም አለኝ እንደ ማርቲን ሉተር ኪንግ I have a dream እንዳለ ማለት ነው። ኢትዮጵያም እንደዚህ እንደምትሆን ማለት ነው። Thanks to God and it's also the blessing of God. La bénédiction de Dieu ይላሉ ፈረንሳውያኖች። C'est ça la bénédiction de Dieu የእግዚአብሔር አምላክ በረከትና ረድኤት ነው። ድንግል ፈጣሪዋን ወለደችው በመጠቅለያም ተከለለችው የለምና ስፍራ ለእንግዶች ማደሪያ ግርግም አስተኛችው በከብቶች ማደሪያ ሉክ ከተማ ውስጥም ራሱ it's very colorful አሁን ምንድነው የበጋ ታይም ስለሆነ it's very interesting weather condition ማለት ነው it's very very interesting የሰማይም የምድርም ጌታ በዝቶልናል የእጅ ስጦታ በጎነት ቸርነትህ ረድቶናል ግሩም ስምህ በዚህ እንግዲህ ታጠፍ እያለኝ ነው 30 ዞን ነው ይሄ I have to drive slowly to find the home of the apartment of my friend